وعلى التقي إذا ترسخ في التقى وعلى التقي الله بمفراسه لايكو إذا ترسخ في التقى الله بمفرات لا سمط وكغبا تقي هون عقال ينوروال مندنو ينورو تاج. السلام عليكم ورحمة الله وبركاته. ودنا تكبراتشو تملكاتشي تكتاتايوچ እንደናችሁ ደህና ናችሁ? አለሁ እኔ ሰላም ነኝ አልሐምዱሊላህ ረቢል ዓለሚን። እንደውም ክርስቲያን እህት ወንድሞቼ ሰላም ብያለሁ። ሁላችሁም በያላችሁበት አላህ ይጠብቃችሁ። ያለ ሰላም መስነት ይስፈን በእናንተ ላይ እያልኩኝ ዛሬ ማለት ነው ቆንጆ ፈጣይር እንዴት እንደማቦካ አሳያችኋለሁ። ወዶቼ እኔ ፈጣይር ለስልስ ያለ ነው የሚሆነው። አንዳንድ ቦታ እኔ ስሄድ ሳይ ፈጣይር እንደዚህ በጣም አሳ ይሆናል አይደለም ፈጣይር ተብሎ ግን ሆነ ድርቅ ያለ ነገር ነው የማየው ማለት ነው። እና ፈጣይር ስታወቁ ማለት ነው ወዶቼ እርጎ ተጠቀሙ። ስጋ እርጎ አለ ወይም ዘባዲ አለኝ። ስጋ ስኳር ትንሽ ሳይበዛ ስኳር ጨውን ተጠቅማለሁ እና ካሜራ እንዲሁም ቤኪንግ ፓውደር እንዲሁም ዘይት አለኝ ማለት ነው። ዘይት አለኝ። እዚህ ጋር ሐሊብ ፓውደር አለኝ። እዚህ ጋር ደግሞ ይሄ ደቂቅ ብትጠቀሙት ምርጥ ነው። ሀዘ ደቂቅ ኮይቲ طحينة የምትጠቀሙ አሪፍ ነው። ኢንሻአላህ ጀምራለሁ ማለት ነው። ብቻ መጀመሪያ ሳህኔን እዚህ ጋር አቅርቤያለሁ። ካሜራውን ላስቀምጠውና የጨማምር አሳያችኋለሁ ኢንሻአላህ። አሁን እዚህ ጋር ስኳር አንድ ማንኪያ አድርጋለሁ። መላቀ كبير سكر حطيت هنا ملاقه صغير ملح حطيته عليه حطي بيكنج باودر هذا قد طيب ايش نعطي كاميرا ونست لا كده ما تمدوا بس ما قدرتش امسك كاميرا باش الزبادي زبادي كويس ترى يخلي عجينة يخلي ماء. ايش باقي ندي حليب باودر ملاقة كبير طوط 2 عادي. 1 هذا ملاقة صغير 2 3 ባቂ ዘይት እናቲ ዘይት ትንሽ እያደረግን እናሸውና እኔ አሁን አናደርግም ትንሽ እያደረግን አጀናችን እናሻለን ማለት ነው። አይወዶች ላስተካክለን አሁን አድርጌያለሁ። የቀሩኝ እነዚህ 3 ግብአቶች ናቸው። ሞያ ውሃና ዘይት እና ዱቄታችን ማለት ነው። ዋችን እናደርግና እዚህ ላይ እናዋህዳለን ማለት ነው። ዋችን አዋህደን ካሜራው በደንብ እስከሚዋሃድ ዘግተን እናስቀምጣለን። እዚህ ጋር ሁሉም ነገር አድርጋለሁ። ስኳር፣ መለስ፣ ቤኪንግ ፓውደር፣ ካሜራ፣ ዘባዲ፣ ዘይት በደንብ ያስፈልገዋል። በነገራችን ለማዕጅናት ዘይት ያስፈልገዋል። ዘይት በጣም ዘይት ካለለው ድርቅ ይላል አይለሰለስም። ከዛ ይሄንን ትንሽ ለ10 ደቂቃ እስከሚማማ ድረስ ዘግተን እናስቀምጠዋለን። ከዛ በኋላ ደግሞ ያያችኋለሁ አሪኩም ወዶቼ በዚህ መልኩ ትንሽ ኮፍ ብሏል። ስለቸኮልኩ ብዙ አልጠብቅም። የምፈልገውን ያህል ዱቄት የተዘጋጀ ዱቄት ስለሆነ እሱን መንፋት ያስፈልገው ደቂቅ ቢነፋ የተመረጠ ነው። በነገራችን ላይ ነው መንፊቱ ምንም ስለሌለ ነው እንጂ ቢነፋ ዱቄት የተመረጠ ነው። ብዙ አልጠቀምም፣ ትንሽ ነው የምሰራው።
ስለዚህ በቃኝ ማለት ነው። እሺ በደንብ ሽት ዘይቱን ጠብ እያደረጋችሁ ማለት ነው። በዚህ መልኩ ግን ሽት እያደረኳት ነው ወዶቼ። ገና አብኩቻ ጨረስኩኝ። መጀመሪያ ያቸው ሳይፈጥንም ሳይወፍርም ሽት አሁን ገና አልጨረስኩም። በደንብ ሽት አድርጌ ገና ያስቀምጣለሁ ለግማሽ ሰዓት ያህል ወይም ለ40 ደቂቃ ያህል አስቀምጣላችሁ እና አብኩቼ ጨርሻለሁ ወዶቼ። አጂናዬን በዚህ መልኩ ከፍ እስከሚልልኝ ድረስ ጠብቃለሁ ማለት ነው። ግማሽ ሰዓትም ቢሆን 40 ደቂቃም ቢሆን እንደቦካላችሁ ክፍ ሲላችሁ እዚህ ጋር ላሳያችሁን ኩሽናዬን ሰርቻለሁኝ። ይሄንን ፈጣይር የምሰራው ዛሬ በዚህ መልኩ አዘጋጅቻለሁ። ይሄንን የሰራሁት ሽንኩርትና ፍልፍል ሮሚ ትንሽ አድርጌያለሁ፣ እንዲሁም ጀዘር አድርጌያለሁኝ። ለመሰወር ትንሽ መሽኩል ነበርኩኝ አልተመቸኝም እና ወዶቼ ምንድን ያልኩት አይዋ በሰል አድርጌያለሁ፣ ፍልፍል ሮሚ እና ጀዘር አድርጌያለሁ። ከዛ አንድ ቱና አድርጌያለሁኝ እና ባህራቶችን አድርጌያለሁ። ፍላሶት መለህ፣ ከሙን፣ የተለያዩ ሽንኩርትና ዝንጅብል የተፈጨ አድርጌበታለሁ እና ሌላ ጅብን ካሳ አድርጌበታለሁ። መጨረሻ ላይ በእዱንስ ኩዝባራ እንዲሁም ሽብት ትንሽ አድርጌበታለሁ። ልክ እንደ ሳምቡሳ ማለት ነው። በጣም ጣዕሙ ይለያል ማለት ነው። ቆንጆ ልጆች መጨረሻ ላይ በዚህ ፈጣይር በአጂና ነው የምሰራው ማለት ነው። ልጆች ሊጤ በዚህ መልኩ ኩፍ ብሎልኛል። በደንብ አልቦካም ግን ኩፍ ብሏል። አሁን ስለ ቸኮልኩ ጀምራለሁ እና በተለያየ መልኩ መስራት ትችላላችሁ። በጅብን ኬሪ ፈጣይር መስራት ትችላላችሁ። እንደዚህ ኩሽና አድርጋችሁ እና ጀምራለሁ። እዚህ ጋር ቦታዬን አዘጋጅቻለሁ። በደንብ አዝግቼዋለሁ። እዚህ ጋር ደግሞ ሳህኔን አዘጋጅቻለሁ ናቸዋለሁ ወዶች። ሊጡን በደንብ ተዘረጋ በኋላ በዚች ላይ ቆረጥኳት። እችን አሁን ቢዛ መስራት ትችላላችሁ። እችን ደግሞ በመጠቅለል ፈጣይር እንሰራለን ማለት ነው። ወዶች ሁለት አይነት ሰርቻለሁ። በዚህ ሽክል መስራት ትችላላችሁ። በዚህ ሽክል እንደዚህ አድርጋችሁ መስራት ትችላላችሁ። እና ቶሎ ቶሎ ብዬ ልጨርስበት ተመልሼ መጥቻለሁ ወዶቼ። እንግዲህ በዚህ መልኩ 3 አይነት ሽክል አድርጌ ሰርቻለሁ። አያችሁ ወዶቼ፣ በዚህ መልኩ ይታያችኋል ብዬ አስባለሁ። እዚህ ጋር ትንሽ ሐሊብና ትንሽ ዘይት አድርጌ ቀባዋለሁ። ይሄ እንደውም መጨረሻ ላይ ነው የማሳንሰው። ምንድን ነው ስሙ እንግዲህ አላውቀውም። በዚህ መልኩ ጨርሻለሁ ወዶቼ። ማሻአላህ ፎሎን አስገባ ወዶቼ። በዚህ መልኩ ጨርሻለሁ። ማሻአላህ ተባረከ።